ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ዛሬ አጠር ምጥን ያለች ለሬስቶራንታችን ወይ ለሆቴላችን ትርፋማ የምታደርግ ስልት ነው ይዤ የመጣሁት። ኪችን ውስጥ እንዴት ነው ኮስታችንን መጠበቅ የምንችለው በሚለው ነው። የኪችን ወጪ ወይም ኪችን ኮስት በብቃት ለመጠበቅ እና ለመቀነስ የሚረዱ ዋና ዋና ስልቶችን ነው አሁን የምነግራችሁ። ሶስት ናቸው። በጣም ኢምፖርታንት ቲንግ ናቸው። እነዚህ ሶስቶቹ በጣም አስፈላጊ ናቸው። ምክንያቱም በዚህ ህግ ከሰራን ውጤታማ የማንሆንበት ምንም መፍትሄ የለም ማለት ነው። አንደኛው ምንድነው? የእቅድና የግዢ ስልቶች ናቸው። የእቅድና የግዢ ስልቶች ስንል የምግብ እቅድ ማውጣት፣ የሳምንቱን የምግብ ዝርዝር አስቀድመው መወሰን ያስፈልጋል ማለት ነው። እንደዛ አድርገን መጠቀም እንችላለን። የግዢ ዝርዝር መያዝ፣ ያ ማለት ደግሞ ወደ ገበያ ከመሄድ በፊት ዝርዝር መጻፍ፣ በያዝነው ዶክመንት ያለንን መጀመሪያ ቼክ አድርገን ጽፈን ከወጣን የሚፈለገውን ትተን የማንፈልገውን ገዝተን አንመጣም ማለት ነው እና ወይም ልንረሳ አንችልም። እቅድ ስናወጣ መጀመሪያ እቅድ እናወጣለን፣ ከዛ የግዢ ዝርዝሮችን እንጽፋለን። ሶስተኛ ደረጃ ላይ በጅምላ መግዛት። መጀመሪያ እቅድ ካወጣን የግዢ ዝርዝሮች ከዛ በጅምላ መግዛት፣ የማይበላሹ ብዙ ጊዜ የሚጠቅሙ እቃዎችን በጅምላ መግዛት አትራፊ ይሆናል ማለት ነው። የማይበላሹ እቃዎችን። የወቅቱን ምርት መምረጥ። የወቅቱ ምርት መምረጥ ማለት በወቅቱ በብዛት የሚመረቱ አትክልቶችና ፍራፍሬዎችን መግዛት ፍሬሽን። ያ ሲሆን ለከስተምርም ለቤቱም ለስራችንም ኮንፊደንስ ይሰጠናል፣ ትርፋማም ያደርገናል። የሚበላሽ ሌፍት ኦቨር የሆነ ነገሮች አይኖሩንም ማለት ነው። ሁለተኛው በኪችን ውስጥ የሚደረግ አጠቃቀም። ምግብ እንዳይባክን ማድረግ፣ የተረፈው ምግብ በአግባቡ አስቀምጠው በሌላ ቀን መጠቀም። ያ ማለት በተለምዶ ቡሌ ምናምን ምለው ሳይሆን ለምሳሌ ፍሪጅ ውስጥ አስቀምጠን ሳይበላሽ 2 ቀን ሊቆይ ይችላል፣ ወይ 3 ቀን ወይም ደግሞ 1 ቀን ሊያድር ይችላል እና ሁሌ ፍሬሽ የሚፈለግ ከሆነ ያ በማንኪያ ቀንሰን ያስቀመጠው ነገር ከሚወገድ ፈጭቶም የሆነ ነገር አድጎም ወደ ሌላ የምግብ ዲዛይን ቀይሮ ለመጠቀም መሞከር ያስፈልጋል ማለት ነው። የማከማቻ ስርዓት ማስተካከል። የማከማቻ ስርዓት ማስተካከል ስንል ቶሎ የሚበላሹ እቃዎችን ፍሪጅ ውስጥ በትክክል ማስቀመጥ። ፓክድ አድርገን ፍሪጅ ውስጥ በትክክል እናስቀምጣለን እንጂ ትንሽ ነው የቀረው ይሄ እንደዚህ ነው ምናምን እያል አውጥተን የምንጥል ከሆነ ያ ትርፋችን ነው የምንጥለው ማለት ነው። ስለዚህ ማንኛውም ነገር ፍሪጅ የሚቀመጠው ወደ ፍሪጅ እያስተካከል መጠቀም እንችላለን ማለት ነው። የምግብ መጠን መለካት፣ ፖርሽንን በምንለው ማለት ነው። አንድ ምግብ በብዛት ከገባ በኋላ በአንድ ላይ ከሚቀመጥ ፖርሽን አድርጎ ማስቀመጥ። ምክንያቱም ምን ያህል እንደቀረን፣ ምን ያህል እንዳዋጣን፣ ምን ያህል ደግሞ እንዳከሰረን ሁሉ ነገር ለማየትና ለመለየት ስለሚቻል ፉድ ኤንድ ፐብሊካት ፕሮቴክት ማድረግ አለብን፣ መጠበቅ አለብን፣ ቼክ ማድረግ አለብን ነው የምለው። የኃይልና ሶስተኛና የመጨረሻው የኃይልና የቁሳቁስ ቁጠባ። የኃይል ቆጣቢ ምድጃ መጠቀም። የኃይል ቆጣቢ ምድጃ መጠቀማት በኤሌክትሪክ የሚሰሩ ሊሆኑ ይችላሉ፣ በጋዝ የሚሰሩ ሊሆኑ ይችላሉ። ሁሉም ነገር በዛ ከመጠቀም ምክንያቱም ድርጅታችንን ትርፋማና ውጤታማ ለማድረግ ስለሆነ ዋናው ኢምፖርታንት ፖይንቱ ሁል ጊዜ ዴይ ቱ ዴይ በጋዝና በኤሌክትሪክ የምንጠቀም አንዳንድ በጉልበት የሚሸፈኑ ከሆኑ እነሱን ኮስታችንን በዛ ምክንያት መቀነስ እንችላለን ማለት ነው። እነዚህን 3 ህጎች ከተጠቀምን ደግማችሁ ማዳመጥ ትችላላችሁ። በትክክል እነዚህን ስልቶች ከተጠቀምን ውጤታማ የማንሆንበት ምንም ምክንያት ሪዝን የለም እና ቻናሌን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አጋሩኝ። እወዳችኋለሁ። ዋላሁ